መካከለኛው ምስራቅ ወደማይመለስበት የጦርነት አዙሪት ውስጥ ገብቷል። የየመን ሁቲዎች በሳውዲ አረቢያ ላይ ይፋዊ የባህር ላይ ወታደራዊ እገዳ ማወጃቸውን አስታውቀዋል። ከእንግዲህ ወደ ሳውዲ አረቢያ የሚሄድም ሆነ የሚመጣ መርከብ የሁቲዎች ወታደራዊ ኢላማ ይሆናል። ይህ ውሳኔ የዓለምን የነዳጅ ገበያና የእርሶን ኪስ እንዴት ያናውጠዋል? አብራችሁን ቆዩ። የዓለምን ጂኦፖለቲካና የኢኮኖሚ ሚዛን ሙሉ በሙሉ ሊያናጋ የሚችል ሰበር ዜና ሰምተናል። በየመን የሚንቀሳቀሱትና በታጠቁት ዘመናዊ ሚሳኤሎች እንዲሁም ድሮኖች የሚታወቁት የሁቲ አማጽያን ወይም ደግሞ አንሱረላህ እየተባሉ የሚጠሩት በሳውዲ አረቢያ ላይ ይፋዊና አስቸኳይ የባህር ላይ ወታደራዊ እገዳ ማሪታይም ብሎኬድ ማወጃቸውን አስታውቋል። ይህ መግለጫ የወጣው እንግዲህ በሁቲዎች ወታደራዊ ቃል አቀባይ በጀነራል ያህያ ሳሪ በኩል ነው። ብዙ መግለጫዎችን ሁቲዎቹን ወክለው ሲሰጡ እናውቃቸዋለን። እኚህ ሰው ሁቲዎቹ በግልጽ እንዳሉት ከሆነ እንግዲህ ከዛሬ ጀምሮ ከሳውዲ አረቢያ መንግስት ጋር ንክኪ ያላቸው ወደ ሳውዲ ወደቦች የሚጓዙ ወይም ከሳውዲ ወደቦች የሚወጡ ማናቸውም አይነት የንግድ እንዲሁም ደግሞ የነዳጅ ጫኝ መርከቦች በቀይ ባህር፣ በአረቢያ ባህርና በኤደን ባህረ ሰላጤ ላይ የሁቲዎች ህጋዊ ወታደራዊ ኢላማ ይሆናሉ። ይህ ማለት ሳውዲ አረቢያ ከዓለም ጋር የምታደርገው የባህር ላይ ንግድ ሙሉ በሙሉ እንዲቆም ወታደራዊ ኃይል እጠቀማለሁ እንደማለት ነው። ላለፉት ጥቂት ዓመታት በሳውዲ አረቢያና በሁቲዎች መካከል በአንጻራዊ ሁኔታ ሰላማዊ ድባብ እንዲሁም ደግሞ የተኩስ አቁም ንግግሮች ነበሩ እንደምናስታውሰው። ታዲያ ይህ የዓመታት የዲፕሎማሲ ጥረት በአንድ ጀንበር እንዲፈርስና ሁቲዎች ይህንን የመጨረሻ የሚመስል ከባድ እርምጃ እንዲወስዱ ያደረጋቸው ሚስጥር ምንድን ነው ለመሆኑ? መጀመሪያ ልንጠይቀው የሚገባን ጥያቄ ግን ለምን አሁን ሆነ የሚለው ነው። ሁቲዎቹ እንግዲህ ይህንን ውሳኔ ለማሳለፍ የተገደዱበትን ምክንያት ሲያስረዱ ግልጽ እንዲሁም ደግሞ ቀጥተኛ የሚባል ነው አገላለጻቸው። ዓይንን ላጠፋ ዓይንን ማጥፋት፣ ጥርስን ላወለቀ ደግሞ ጥርስን ማውለቅ የሚል አይነት ፖሊሲ ነው። ላለፉት 12 ዓመታት እንግዲህ በየመን ውስጥ የእርስ በርስ ጦርነት ሲካሄድ መቆየቱን ሁላችንም እናስታውሳለን። በዚህ ጦርነት ውስጥም ሳውዲ አረቢያ የመን ውስጥ የሚገኘውን ህጋዊ ተብሎ ወይም ደግሞ በዓለም አቀፉ ማህበረሰብ እውቅና ያለውን መንግስት ለመደገፍ በሚል እንግዲህ በሁቲዎች ቁጥጥር ስር ባሉ የየመን አካባቢዎች በተለይም ደግሞ በዋና ከተማዋ ሰና ላይ ከባድ የሚባል ድብደባ አድርሳለች። በቁልፍ በምትባለው የወደቧ ከተማ ሁዴዳ ላይም እንዲሁ ጥብቅ የሆነ የአየርና የባህር ላይ እገዳም ጭምር ጥላ ቆይታለች። በዚህ ምክንያት እንግዲህ የሰንዓ አውሮፕላን ማረፊያ ለሲቪል በረራዎች ዝግ ነበር። ወደ ሁዴዳ ወደብ የሚገቡ የምግብና የሕክምና ቁሳቁሶችም በሳውዲ መርከቦች በጥብቅ ይመረመሩ እንደነበር ነው እናስታውሰው። ነገር ግን ከቅርብ ጊዜ ወዲህ በሳውዲና በሁቲዎች መካከል የተጀመረው የሰላም ንግግር ተስፋ ሰጥቶ ነበር። ታዲያው ምን ተፈጠረ? ሁቲዎች እንደሚሉት ሳውዲ አረቢያ በየመን ህዝብ ላይ የጣለችውን የኢኮኖሚ ማዕቀብና የባህር ላይ እገዳ ለማንሳት ፈቃደኛ አልሆነችም። ይባስ ብሎም በቅርቡ በየመን ሰና አውሮፕላን ማረፊያ እንዲሁም ደግሞ ቁልፍ በሚባሉ የሲቪል መሰረተ ልማቶች ላይ ወይም የንጹሃን የሚጠቀሟቸው መሰረተ ልማቶች ላይ ሳውዲ አረቢያ አዲስ የአየር ጥቃቶችንና የደህንነት ጫናዎችን አድርጋለች ብለው ነው ሁቲዎቹ የሚከሱት። የሁቲዎች ከፍተኛ አመራር ባወጣው መግለጫ እንግዲህ ሳውዲ አረቢያ የእኛን ህዝብ በረሃብና በእገዳ ልታንቀው ወይም ልታስጨንቀው የምትፈልግ ከሆነ እኛም የእሷን የኢኮኖሚ ደም ስር በዓለም ፊት እንቆርጧለን ሲሉ ነው ያስታወቁት። ይህ ስትራቴጂ እንግዲህ በወታደራዊ ሳይንስ አሲሜትሪክ ዎርፌር የምንለው ነው ወይም ደግሞ ያልተመጣጠነ የጦርነት ስልት የምንለው አይነት ነው። ለምን ካላችሁን ሁቲዎች እንደ ሳውዲ አረቢያ ዘመናዊ የጦር አውሮፕላኖች ወይም ደግሞ ግዙፍ የሚባል የባህር ኃይል መርከብ የላቸውም። ነገር ግን ያላቸውን ርካሽ የሚባሉትን እንዲሁም ደግሞ ገዳይ የሆኑ ድሮኖችንና የጸረ መርከብ ሚሳኤሎች ቴክኖሎጂን በመጠቀም እንግዲህ የሳውዲን ሰፊ የባህር ዳርቻ ማናወጥ ይችላሉ። አሁን ያለው እገዳ በቀጥታ ያነጣጠረው በሳውዲ አረቢያ መንግስት፣ በሳውዲ ኩባንያዎችና ከሳውዲ ጋር የንግድ ግንኙነት ባላቸው የውጭ ሀገራት መርከቦች ላይ ጭምር ነው። ይህ ማለት እንግዲህ ቀውሱ ከአካባቢያዊ ግጭት ወደ ቀጥተኛ ቀጠናዊ ጦርነት
መሸጋገሩን የሚያበስር ነው ብለን ማስቀመጥ እንችላለን። አሁን ላይ ደግሞ የሁቲዎቹ ዛቻ በሳውዲ አረቢያ ላይ ለምን ከፍተኛ መደናገጥን እንደፈጠረ እንመልከት። ብዙ ሰዎች ሳውዲ አረቢያ እጅግ የረቀቁ የአሜሪካ የጦር መሳሪያዎችን የታጠቀች እንዲሁም ሰፊ የባህር ኃይል ያላት ሀገር ስለሆነች ይህንን እገዳ በቀላሉ ትመክታለች ብለው ነው የሚያስቡት። ነገር ግን እውነታው ግን ከዚህ የተለየ ነው። ሳውዲ አረቢያ እጅግ የረቀቀ ስልታዊ ተጋላጭነት አለባት ተብሎ ነው በፖለቲካ ተንታኞች ወይም በወታደራዊ ተንታኞች የሚቀመጠው። ሳውዲ አረቢያ በዓለም ላይ በየቀኑ ከፍተኛ መጠን ያለው ድፍድፍ ነዳጅ ወደ ውጭ የምትልክ ቀዳሚ ሀገር ናት እንደምናውቀው። ይሁን እንጂ ይህንን ነዳጅ የምታወጣበት መንገድ ሁለት ነው። ዋና የሚባሉ ሁለት መስመሮች አሉ። የመጀመሪያው መስመር በሆርሙዝ ወሽመጥ በኩል ነው ወደ እስያ የሚሄደው። ነገር ግን ይህ እንግዲህ በሳውዲ ዋነኛ ተቀናቃኝ በሆነችው በኢራን ወታደራዊ ቁጥጥር ስር ያለ በመሆኑ ሁልጊዜም ለአደጋ የተጋለጠ ነው። ሁለተኛውና የሳውዲ ዋነኛ መውጫ መንገድ ተብሎ የሚጠቀሰው ደግሞ ኢስት ዌስት ፓይፕላይን በመባል የሚታወቀው ግዙፍ መስመር ነው። ይህ መስመር እንግዲህ በቀን እስከ 5 ሚሊዮን በርሜል ነዳጅ ከሳውዲ ምስራቃዊ ክልል ተሸክሞ በረሃውን በማቋረጥ በምዕራብ በኩል ወደሚገኘው ያምቡ ወደብ ያደርሳል። ይህ ወደብ የሚገኘው ደግሞ የት መሰላችሁ? በጣም የሚገርመው ነገር እዚህ ጋር ነው፣ በቀይ ባህር። ሳውዲ አረቢያ እንግዲህ ይህንን መተላለፊያ የገነባችው የሆርሙዝ ወሽመጥ በኢራን ከተዘጋባት ነዳጇን በቀይ ባህር በኩል ወደ አውሮፓና አሜሪካ በሰላም ለማጓጓዝ ነበር። ነገር ግን አሁን ሁቲዎች በቀይ ባህር ላይ እገዳ ሲጥሉ የሳውዲ ሁለተኛውና ዋነኛው አማራጭ መስመር ሙሉ በሙሉ አደጋ ላይ ወደቀ ማለት ነው። እንደምናስታውሰው የሆርሙዝ ወሽመጥ ችግር ውስጥ ገብቷል። አሁን ላይ ሁቲዎች ያላቸውን የባባል ማንዴብ የባህር በር ቅርበት በመጠቀም እንግዲህ ወደ ሳውዲ አረቢያው ያምቡ የሚሄዱትን ወይም ከዛ የሚወጡትን መርከቦች በቀላሉ መምታት ይችላሉ። ይህ ማለት ሳውዲ አረቢያ ነዳጇን የምታስወጣባት አስተማማኝ የባህር መስመር ታጣለች ማለት ነው። በተጨማሪም ሳውዲ አረቢያ በአሁኑ ወቅት በአልጋ ወራሹ መሐመድ ቢን ሳልማን መሪነት እንግዲህ ቪዥን 2030 እየተሰኘ ግዙፍ የኢኮኖሚ ትራንስፎርሜሽን እያካሄደች ነው የምትገኘው። በዚህ ፕሮጀክት ውስጥ በቀይ ባህር ዳርቻ ላይ የምትገነባው የ500 ቢሊዮን ዶላር ዘመናዊ ከተማ ኒዮም ትገኛለች። ሁቲዎቹ በቀይ ባህር ላይ ጦርነት ከከፈቱ የኒዮም ከተማ ግንባታ ይቆማል፣ የውጭ ባለሀብቶች ከሀገሪቱ ይሸሻሉ፣ የሳውዲ አየር መንገድና ቱሪዝምም ሙሉ በሙሉ ይከስማል የሚል ከፍተኛ የሆነ ስጋት አለ። ስለዚህ በሁቲዎቹ በኩል የተጣለው ይህ እገዳ ለሳውዲ የህልውና አደጋ ነው። ይህንን እንቆቅልሽ ሙሉ በሙሉ ለመረዳት እንግዲህ ከየመን ተራሮች በስተጀርባ ያለውን ትልቁ ተዋናይ መመልከት ይኖርብናል፣ ኢራንን። የፖለቲካ ተንታኞች እንደሚያስረዱት ከሆነ ሁቲዎች ይህንን ከባድ ውሳኔ ከኢራን እውቅናና ስልታዊ ድጋፍ ውጪ ብቻቸውን አላደረጉትም። ኢራን በመካከለኛው ምስራቅ የሚገኙ አጋሮቿን ማለትም በሊባኖስ የሚገኘውን ሂዝቦላ፣ በጋዛ የሚገኘውን ሐማስ፣ በኢራቅ የሚገኙትን የሺአ ታጣቂዎችንና በየመን ያሉትን ሁቲዎችን የምትመራበት የረቀቀ ስልት አላት ተብሎ ነው የሚቀመጠው። በአሁኑ ወቅትም በምዕራባውያንና በእስራኤል በኩል በኢራን ላይ የሚደረገው ዲፕሎማሲያዊና ወታደራዊ ጫና የበረታ በመምጣቱ ኢራን ለምዕራባውያን አጸፋ መልስ ለመስጠት እንግዲህ የየመን ሁቲዎችን እንደ ዋነኛ ካርድ እየተጠቀመችበት ትገኛለች። ሁቲዎቹ በቀይ ባህር ላይ የሚፈጥሩት አለመረጋጋት እንግዲህ ለአሜሪካ ከዛ በተጨማሪነት ለአውሮፓውያኑ እንዳጠቃላይ እንግዲህ ትልቅ ራስ ምታት ጭምር ነው። ለመሆኑ ግን ሁቲዎቹ ሳውዲ ላይ የጣሉትን ይህንን እገዳ ለመተግበር ምን አይነት ወታደራዊ አቅም አላቸው? ቀደም ሲል ተመጣጣኝ አይደለም ብለን አንስተናል። ነገር ግን ከፍተኛ የሆነ አቅም ነው ያላቸው። እንመልከተው። ባለፉት ጥቂት ዓመታት እንግዲህ በኢራን የቴክኖሎጂ ድጋፍ ሁቲዎቹ ሳይድ 2 እንዲሁም ደግሞ
አሲፍ እየተባሉ የሚጠሩ ጸረ መርከብ ባሊስቲክ ሚሳኤሎች ባለቤት ሆኗል። ሳማድ 3 እና ዋኢድ የተባሉ የረጅም ርቀት ድሮኖችም ባለቤት እንደሆኑ ነው የሚነገረው። ሰው አልባ የባህር ላይ ፈንጂ ጀልባዎችንም በብዛት ስለመጣጠቃቸው እንዲሁ ይሰማል። ስለዚህ ሁቲዎች እገዳ ጠለናል ሲሉ በባህር ላይ የሚዘረጉት የጦር መርከቦች ኑሯቸው ሳይሆን ከየመን የባህር ዳርቻ ሆነው በሚተኩሷቸው በእነዚህ በአነስተኛ ዋጋ በሚያገኟቸው ግን አደገኛ መሳሪያዎች አማካኝነት ማንኛውንም መርከብ እንዳያልፍ ማድረግ ስለሚችሉ ነው። ይህ ደግሞ አሜሪካ በቀይ ባህር ላይ መሰረተችውን ኦፕሬሽን ፕሮስፔሪቲ ጋርዲያን የተሰኘውን ጥምር የባህር ኃይል ስብስብ ትልቅ ፈተና ውስጥ እንደጣለው እናስታውሳለን። አሜሪካና ብሪታንያ የሁቲዎችን የሚሳኤል ጣቢያዎች በተደጋጋሚ በቦምብ ቢደበደቡም የሁቲዎችን ወታደራዊ አቅም ግን ሙሉ በሙሉ ማዳከም አልቻሉም። እናማ ሁቲዎቹ እንግዲህ ሳዑዲን ችግር ውስጥ ለማስገባትና እገዳቸውን ተፈጻሚ ለማድረግ አይከብዳቸውም ማለት ነው። ከነዚህ ነገሮች ተነስተውን ይህ ደግሞ የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብ፣ የአቅርቦት ሰንሰለት እንዲበጠስ እንዲሁም የመርከቦች ጉዞ እንዲረዝም ከዛ በተጨማሪ በእነዚህ ምክንያቶች አሁን በጠቀስናቸው ምክንያቶች ደግሞ በአፍሪካና በታዳጊ ሀገራት ላይ የኑሮ ውድነት እንዲከሰት ያደርጋል። ስለዚህ ይህ የሁቲዎች የባህር ላይ እገዳ የየመንና የሳውዲ ጉዳይ ብቻ ሳይሆን በእያንዳንዱ የዓለም ዜጋ ኪስና የዕለት ጉርስ ላይ የሚመጣ ከባድ የኢኮኖሚ አደጋ ነው። የሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ ማወጅ መካከለኛው ምስራቅን ወደማይመለስ አደገኛ የጦርነት አዙሪት ውስጥ እየከተተው ይገኛል። በቀጣዮቹ ቀናት እንግዲህ የሳውዲ አረቢያ መንግስት ወታደራዊ ምላሽ ይሰጥ ይሆን ወይ የሚለው ይጠበቃል። ወይንስ ደግሞ በአሜሪካ በኩል አዲስ ጥብቅ የሚባል ጥቃት ሁቲዎች ላይ ይከፈታል? ይህንን እንግዲህ በቅርበት የምንከታተለው ይሆናል። ጉዳዩ በዓለም ዙሪያ ባሉ የፖለቲካ መሪዎች እንዲሁም የኢኮኖሚ ባለሙያዎች ዘንድ ትልቅ አነጋጋሪ አጀንዳ ነው። ለዛ ነው እኛም ወደ እናንተ ያመጣ ነው። አዳዲስ መረጃዎች ሲኖሩ ወዲያውኑ ይዘንላችሁ የምንመለስ ይሆናል። ያላችሁን ማንኛውንም ሐሳብና አስተያየት ከታች ባለው የኮሜንት መስጫ ላይ በነፃነት ልታሰፍሩልን ትችላላችሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ ለሌሎች ጓደኞቻችሁ እንዲሁም ደግሞ ቤተሰቦቻችሁ እንዲደርስ ደግሞ ሼር አድርጉት። እንደዚህ አይነት ዓለም አቀፍ የፖለቲካ የወታደራዊና የኢኮኖሚ ትንታኔዎች እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ፣ የደወል ምልክቷንም መጫናችሁን እንዳትረሱ። ለማንኛውም ሰላም፣ ጤናና ፍቅር ለእናንተ ይሁን።